አጋንንት ለ10 ዓመታት የቆዩባቸውን ግዛቶች ለቀው እንዲሸሹ የሚያደርግ የጾም አይነት አለ። አብዛኞቹ ክርስቲያኖች ሁሉም ጾም አንድ ነው ብለው ቢያስቡም ሲኦል ግን እንደዚያ እንዳይደለ ያውቃል። እናም ይህንን ሚስጥር ለዘመናት ከቤተ ክርስቲያን ሲደብቅ ቆይቷል። ይህ ምግብን ስለመዝለል ብቻ አይደለም፣ የጨለማውን መንግስት በፍርሃት የሚያንቀጠቅጥ የመንፈሳዊ ስልጣን ደረጃን ስለማግኘት ነው። የጨለማው መንግስት አማኞችን በስጋቸው ደካማ ለማድረግ በአንድ ቀላል መርህ ይሰራል። ግን በሲኦል ውስጥ ያለ እያንዳንዱ ጋኔል የሚያውቀውና የሚፈራው ነገር ይኸውና፣ እውነተኛ አማኝ ኃይለኛ ጾም ውስጥ ሲገባ በዚያ አማኝ ላይ የሚፈጸመው ሙሉ ተግባር መበላሸት ይጀምራል። በዚህ ቪዲዮ ሲኦልን የሚያስደነግጡ 4 ኃይለኛ የጾም አይነቶችንና ለምን አዘውትረ መጾም እንዳለብህ የምናይ ይሆናል። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። በሲኦል ልብ ውስጥ ፍጹም ፍርሃትን የሚፈጥረው የመጀመሪያው የጾም አይነት በጠንካራ ጸሎትና አምልኮ ውስጥ የምታካትተው ጾም ነው። እንዲህ አይነት ጾም ውስጥ ስትገቡ በመንፈሳዊው ዓለም ውስጥ የሚሆነው ይህ ነው። በብርቱ መጾምና መጸለይ ስትጀምር መንፈሳዊው ማንነትህ ወደ እግዚአብሔር መገኘት ይገባል። መንፈስህ ወደ እርሱ ሲገባ እግዚአብሔር በሕይወት ውስጥ ያሉትን የክፋት መሳሪያዎች ሁሉ ማስወገድ ይጀምራል። ይህ የሆነበት ምክንያት ሰይጣን በሕይወትህ ውስጥ ብዙ ነገሮችን ለመትከል አንዳንድ ጊዜ ዓመታትን፣ አንዳንድ ጊዜ 10 ዓመታትን ስለሚወስድ ነው። በዕጣ ፈንታ ዙሪያ ጭቆናዎችን ለመገንባት ምሽጎችንና የሽንፈት ሥርዓቶችን በሥርዓት ሲሰራ ቆይቷል። ስለዚህም ጾም ስትጾምና ስትጸልይ እሱና ኃይለኞቹ በአንተ ላይ ያነጣጠሩት ክፉ ነገር ሁሉ መፍረስ ይጀምራል። በማቴዎስ ምዕራፍ 15 ቁጥር 13 ላይ ኢየሱስ ራሱ የሰማዩ አባቴ ያልተከለው ተክል ሁሉ ይነቀላል ብሏል። ይህ የሚሆነው በጥልቅ ጸሎትና በአምልኮ ጾም ወቅት ነው። አብ በሕይወት ውስጥ ያልተከለው ነገር ሁሉ በጽኑ ጸሎትና በአምልኮ ስትጾም ሙሉ በሙሉ ይወገዳል። ሰይጣንና አጋንንት እንዲህ አይነቱን ጾም ይፈራሉ። ምክንያቱም በሕይወት ውስጥ የዓመታት ከባድ ሥራቸውን ስለሚያባክንና ስለሚያጠፋ ነው። እስቲ አስቡት፣ ጠላት በሕይወት ውስጥ የተለያዩ የሽንፈት ዑደቶችን፣ የተለያዩ የጭቆና ምሽጎችን ለመፍጠር ለዓመታት ሲሰራ ቆይቷል። ነገር ግን አንድ ኃይለኛ ጾም ከጠንካራ ጸሎትና አምልኮ ጋር ተዳምሮ በጥቂት ቀናት ውስጥ የጠላትን የ10 ዓመታት ድካም ሊያጠፋ ይችላል። በሕይወትህ ውስጥ ለረጅም ጊዜ የዘለቁ አንዳንድ ሁኔታዎች አሉ። ምክንያቱም የተፈጥሮ ችግሮች ብቻ ስለሆኑ ሳይሆን ከዚያ ችግር በስተጀርባ መንፈሳዊ ኃይል ስለነበረ እና በቀላል ጸሎቶች ብቻ መሄድ እንደማይችል ታውቃለህ። ጾም ያስፈልጋል። በእውነተኛ ኃይለ ቃል ስትጾምና ስትጸልይ በእርግጥ ከነዚህ ችግሮች በስተጀርባ ያሉትን መንፈሳዊ ኃይሎች ያስወግዳልና ያፈርሳቸዋል። ለዚህም ነው ለዓመታት ሲያሰቃዩ የነበሩ አንዳንድ ሁኔታዎች የሚጠፉት ከባድ ጾምና ጸሎት ሲደረግ ብቻ ነው። ኢየሱስ ይህንን ለመረዳት ቁልፉን ሰጥቶናል። በማቴዎስ ምዕራፍ 12 ከቁጥር 28 እስከ 29 ላይ አንድ ሰው አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ ዕቃውን እንዴት ሊበዘብዝ ይችላል? ኢየሱስ እዚህ ላይ እየተናገረ ያለው ስለ አንድ ኃያል አካል ነው። በሕይወት ውስጥ የተወሰኑትን ክፍሎች የተቆጣጠሩትን አጋንንታዊ ኃይሎችን ይወክላል። በኢሳይያስ ምዕራፍ 58 ከቁጥር 6 እስከ 8 ላይ እግዚአብሔር የመረጠውን ጾም ይገልጻል። እርሱም እንዲህ አለ፣ እኔስ የመረጥኩት ጾም ይህ አይደለምን? የበደልን እስራት ትፈቱ ዘንድ፣ የቀንበርንስ ጠፍር ትለቁ ዘንድ፣ የተገፉትንስ አርነት ትሰዱ ዘንድ፣ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? ከዲያብሎስ ክፋት ነፃ መውጣትን የሚያመለክት የክፋትን ማሰሪያ ማጣት እንዳለ ልብ ይበሉ። ጾም ከጠንካራ ጸሎትና አምልኮ ጋር ተዳምሮ ከጠላት የበለጠ ጠንካራ ያደርጋል። ኃያሉን ኃይል ለማሰርና ንብረቱን ለመበዝበዝ መንፈሳዊ ሥልጣን ይሰጣል። በሲኦል ውስጥ ድንጋጤ የሚፈጥረው ሁለተኛው የጾም አይነት በምስጋናና በአምልኮ የተሞላ ጾም ነው። አብዛኞቹ አማኞች የማይረዱት ነገር ይኸውና፣
አንዳንድ መዳን የሚመጣው ስታመልክ ብቻ ነው። በምትሰግድበት ጊዜ የምትቀበለው ከተፈጥሮ በላይ የሆነ ኃይል አለ፣ በሌላ መንገድ ልታገኘው የማትችለው። በሁለተኛ ዜና ምዕራፍ 20 ላይ ኢዮሳፍጥና የይሁዳ ሕዝብ የማይቻል ጦርነት ሲገጥማቸው እግዚአብሔር አምላኪዎችን በሰራዊቱ ፊት እንዲያስቀምጧቸው ነገራቸው። ማመስገንና ማምለክ ሲጀምሩ ይሁዳ መዋጋት ሳያስፈልገው ጠላቶቻቸው እርስ በርሳቸው ጠፉ። ተሂላ የሚለው ቃል ውዳሴ ማለት ሲሆን በተለይም መንፈሳዊ አካባቢን ቃል በቃል የሚቀይር ኃይለኛ ድባብ የሚፈጥር ምስጋናን ያመለክታል። ጾምን ከተከታታይ ውዳሴና አምልኮ ጋር ስታዋህደው አጋንንት በሕይወት ውስጥ የማይኖሩበትን ድባብ ትፈጥራለህ። በጾም ወቅት ጊዜ ለማሳለፍ ቀኑን ሙሉ መተኛት አትችልም። የጾም ሰዓትህን ቴሌቪዥን በመመልከት ወይም ጨዋታዎችን በመጫወት ማሳለፍ አትችልም። እግዚአብሔርን በንቃት ማምለክና ማመስገን አለብህ። በጾም ወቅት በማመስገን የምታሳልፈው እያንዳንዱ ጊዜ የጠላት ኃይል በሕይወትህ ላይ የሚሰበርበት ጊዜ ነው። የጾም ውዳሴና የአምልኮ ሥርዓት በጣም ውጤታማ የሆነበት ምክንያት በአንድ ጊዜ ሁለት ነገሮችን ስለሚያደርግ ነው። በጾም ሥጋህን ያደክማል፣ በአምልኮም መንፈስህን ያጠነክራል። ሥጋ ደካማ ሲሆን መንፈስህም ጠንካራ ሲሆን አጋንንት ሊቃወሙት የማይችሉት መንፈሳዊ ሥልጣን ካላቸው ቦታዎች ትሰራለህ። በሐዋርያት ሥራ ምዕራፍ 16 ላይ ጳውሎስና ሲላስ ተደብድበው ወደ ወህኒ ተጣሉ። ነገር ግን እኩለ ሌሊት ላይ ጸለዩና እግዚአብሔርን አመሰገኑ። መጽሐፍ ቅዱስ እንደሚለው የእስር ቤቱ መሠረት ተናወጠ፣ የሁሉም ሰው እስራት ተፈታ። ይህ የምስጋና ኃይል ነው። ጠላት በዙሪያ የገነባውን ማንኛውንም የእስር ቤት መሠረት ቃል በቃል ያናውጣል። ሲኦል በጣም የሚያስፈራው ሦስተኛው የጾም አይነት ይህ ነው። ሥጋህን ከሚመገበው ከማንኛውም አይነት ነገር መጾም። ይህም ቅድስና በመባል ይታወቃል። አብዛኞቹ አማኞች ጾም ስለ ምግብ ብቻ እንደሆነ ስለሚያስቡ ግቡን የሚስቱበት ቦታ ይህ ነው። ግን እውነቱ ይኸውና፣ ጾም ስለ ምግብ ብቻ አይደለም፣ ሥጋህን በሁሉም አካባቢ መካድ ነው። አንዳንድ ጊዜ በሕይወትህ ውስጥ ጠንካራ ምሽጎች የሆኑ አንዳንድ ልማዶችን ለማስወገድ ብቸኛው መንገድ ከነሱ ሙሉ በሙሉ መጾም ነው። ይህ ማለት ለተወሰነ ጊዜ ቴሌቪዥን አለማየት፣ የተወሰኑ የሙዚቃ አይነቶችን አለማዳመጥ፣ ከተወሰኑ ሰዎች ጋር አለመገናኘት፣ ሥጋውን የሚመግቡ የተወሰኑ ተግባራትን አለማከናወን ማለት ሊሆን ይችላል። አንዳንድ ጊዜ በሁሉም ዓለማዊ መዝናኛዎችና እንቅስቃሴዎች በጣም ተጠምደ ስትሆን እግዚአብሔር በባህሪ ላይ ለመስራትና አስተሳሰብህን ለመለወጥ የሚያስችለውን ጊዜ በጣም ትንሽ ትተዋለህ። ነገር ግን ከነዚህ ነገሮች ስትጾም እግዚአብሔር እንዲሰራ ቦታ መፍጠር ትጀምራለህ። እግዚአብሔር መንፈስን እንደገና ለማደስ እንዲጀምር በቂ ጊዜ ትሰጣለህ። አንዳንድ ጊዜ ከዓለም መራቅና ከእግዚአብሔር ጋር የተወሰነ ጊዜ ማሳለፍ ያስፈልጎታል። ይህ ስለ ጸረ ማህበራዊነት አይደለም፣ ለመንፈሳዊ እድገት ስትል ስትራቴጂካዊ መሆን ነው። ኢየሱስ ራሱ ከአባቱ ጋር ጊዜ ለማሳለፍ ከሕዝቡ ተለይቶ ሄደ። ኢየሱስ እነዚያን የመውጣትና የመቀደስ ወቅቶች ከፈለገ እኛ ምን ያክል እጅግ ያስፈልጉናል። ሰይጣን ይህን አይነቱን ጾም ፈጽሞ ይጠላል፣ ምክንያቱም በዙሪያ የገነባቸውን ሥርዓቶች ያፈርሳልና። ጠላት በመዝናኛ በግንኙነቶች በልማዶችና ከዓለም ሥርዓት ጋር እንድትገናኙ በሚያደርግ በማንኛውም ነገር አማካኝነት ይሰራል። ስለዚህ እነዚህን ነገሮች ስትጾም ቃል በቃል ከጠላት ኔትወርክ እየተላቀቅ ከእግዚአብሔር ኔትወርክ ጋር እየተጣበክ ነው። ይህ መንፈስን እንዲቆጣጠር ያስገድደዋል። እግዚአብሔርም በልብ ውስጥ ጥልቅ ሥራ መስራትን የሚችልበትን ሁኔታ ይፈጥራል። ሰይጣን በጣም የሚፈራው አራተኛው የጾም አይነት እግዚአብሔርን መንፈሳዊ ዓይኖችን እንዲከፍትና የተደበቁ ነገሮችን እንዲገልጥልህ ስትጸልይ ነው። ይህ የመንፈሳዊውን ዓለም መጋረጃ የሚገታና ጠላት ለመደበቅ የሚሞክረውን ሁሉ የሚያጋልጥ ጾም ነው። በዚህ አይነት ስትራቴጂካዊ ጾም ወቅት እግዚአብሔር መንፈሳዊ ዓይኖችን ይከፍታል። ይሄ መልእክት በእውነት መንፈሶትን የሚነካዎት ከሆነ እግዚአብሔር ሆይ ብርቱ የጾም ጸሎት ሰው አድርገኝ የሚለውን መልእክት በኮመንት ላይ አስቀምጡልን፣ እናየዋለን።